ብዙ ጊዜ ያለፋችሁበትን ዘመን በእግዚአብሔር ቃል መነጽር አልያም ደግሞ መንገዱን በአይነ ህሊናችሁ ብትመለከቱት ትልልቅ ውጊያ በህይወታችሁ ላይ የመጡ ስፍራችሁን ለማስለቀቅና ለማስለቀቅ ብቻ ነው። ሰይጣን ያን ሁሉ ክፉ ስራው በኤደን ገነት ያደረገው አዳምና ሔዋንን ከኤደን ገነት ለማስወጣት ነው። ከዛ የእግዚአብሔር ክብር ለማጉደል ነው። በሰው ልጆች መካከል ሰይጣን ክፉ ስራውን የሚያደርገው ስፍራችሁን ለመቀማት ነው። ስፍራችሁን ለመቀማት ነው። አንዳንድ ውጊያዎች ዝም ብላችሁ ናቡቴ ትዝ ይላችኋል። ያስገደለችው እርሻውን ለመውሰድ ነው። ኤልዛቤል በብዙ የሞላት ስትሆን ግን የናቡቴን እርሻ ፈለገች። ዛሬ ስፍራችሁን ሊያውክ የወጣ ይመታል። አቤት 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 አቤት! እስከ አንድ ጩና ይመታል በሉ። ይኸውላችሁ ሊነቅላችሁ ያለ ቀድሟችሁ ይነቀላል። አንተ ግን በኢየሱስ ስም ስር ትሰዳለህ። የእግዚአብሔር ቅባት በላይ ላይ ነው። ጩህና አሜን በል። እስኪ አንድ ጩህና ስፍራ ያለቅም በሉ። እስኪ ትዝ ይላችኋል በቤቴል ራብ ሆነ። ግን አንድ ቤተሰብ ስፍራውን ለቆ ነጎደ። ወዴት ስትሉ ወደ ሞዓብ። ቤቴል የእግዚአብሔር መገኛ ነው። ቤቴል የዳቦ ቤት ነው። ብዙ ተስፋ ያለበት ስፍራ ነው። ነገር ግን ከቤቴል ይልቅ በጊዜው ሞዓብ ዳቦ ስለነበረ ሄዱ። ስፍራቸውን ለቀው የእግዚአብሔር መገኛ የዳቦ ቤት ለቀው ሄዱ። ብዙ አልቆዩም። የሄዱበት ቦታ አገኛለሁ ብሎ የሄዱበት ቦታ ነው ብዙ ነገር ያጡት። ኖሃሚ ብዙ ነገር ያጣችው አገኛለሁ ብላ ሄደችበት ቦታ ላይ። ዛሬ አንድ ነገር እመታለሁ። የሰይጣን ሐሳብ ከህይወታችሁ ላይ ይመታ። አያችሁ፣ ስትመለስ ኖሃሚ አልነበረችም፣ ማራ ሆና ነው የመጣችው። እግዚአብሔር አስመረረኝ አለች። የሄደችበት መንገድ ነው መራራ የሆነባት። የመረጠችው መንገድ ነው መራራ የሆነው። እርሷ ግን እግዚአብሔር ነው አለች። ዛሬ የሚታደጋችሁ ቅባት ያገኛችሁ። የመረጣችሁ ሳይሆን በጌታ በኢየሱስ ስም እግዚአብሔር በመረጠላችሁ ስፍራ ዘመናችሁ ያልቃል። ዞር ብላችሁ ይትና እግዚአብሔር የመረጠልህ ስፍራን ያዝ በሉት። እግዚአብሔር የሰጠህን ስፍራ ያዝ በሉት። ግዴላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ደስ የሚለው ግን በሞዓብ ሆና እግዚአብሔር ቤቴልን እንደ ጎበኛ ሰማች። ራካባሃዲያስ ኢናካባሃዲያስ እኔ አያለው። በሶስት ሰዎች በተለይ ይነቀላሉ የሚባሉ እንደውም ስር ይሰዳሉ። አና ካባሳ ሄና ካባሳ ሬታ ካባሃዲያስ ለጌታ ከሆነ ካጨበጨባችሁ ግዴላችሁ። አንድ ጊዜ ይስሐቅ በልቡ እዚህ ጌራራ ምድር ላይ ከምቆይ ግብጽ ሄጄ እድሜን ባሰነብት ህይወቴን ባሰነብት ይሻለኛል ብሎ ልክ እንደ አባቱ አብርሃም አሰበ። እኔ በጣም የገረመኝ ነገር በልቡ ሐሳብ ላይ እግዚአብሔር ተገለጠለት። አይ ቸር ጌታ ደግ እኮ ነው። ስሙ ለዘላለም ይቀደስ። እና እዚህ ቁጭ በል አላለም ጌታ። ቦታው እኮ የራብ ቦታ ነው። ሲዝኑ ደግሞ በእግዚአብሔር ቃል ስታዩ ዝናብ ጠፍቶ የረሃብ ሲዝን ነው። የጌራራ ሰዎች ደግሞ ጥቂት ከተለወጥክ አይኑ ሚቀላ
ደግሞ በቅናት የተሞሉ ናቸው። ከኛ ይልቅ ጨመር ካሉት፣ ከኛ ይልቅ በዛ፣ ከኛ ይልቅ ተሳካለ። በጎች ጨመሩ፣ የውሃ ጉድጓድ ጨመረ። አባታ ካባሃዲያስ እግዚአብሔር በምትጨምሩበት ቦታ ያክርማችሁ። የሆነ ሰው ዛሬ ከመንከራተት እግዚአብሔር ሲታደገው ያለው ጃካባሃዲያና ካባሃዲያስ ሄና ካባሃዲያናስ ምን አይነት የክብር ቤት ነው! እግዚአብሔር የተባረከ ይሁን። እና ዝም ብለ አሁን ይሄንን ሁሉ ስታይ፣ ቅናታቸውን ስታይ፣ ረሃቡን ስታይ፣ በመካከለኛ ምስራቅ ረሃብ ተጨምሮ ምድረ በዳው ዝም ብለ ሐሩሩን ስታየው እግዚአብሔር ምን ያህል የጨከነበት ነው የሚመስለው። ጨክኖበት እንዳይመስል 100 እጥፍ ማፍሪያው እዛ ነው። 100 እጥፍ ማፍራት ብቻ እንዳይገርማችሁ እግዚአብሔር በዛ ነው የሚሆነው። እኔ ካንተ ጋር ሆናለሁ አለው። እስኪ አንድ ሰው አሜን ይበል ባካችሁ። እስኪ አንዴ ጩና ስፍራዬን አልለቅም በሉ እስኪ።